ሩታ ያሳቧን ካሳካች በኋላ እንግዲህ እህቷን ይዛ ያው እየተዝናናች ያለችበት ሁኔታ ነው ያለው። አብርሃምን አወዛግባ ከጣለች በኋላ ያው ከእህቷ ጋር ወጣ ብላ ዘና ፈታ እያለች ያለችበት ሁኔታ አለ። የአብርሃም እጣ ፋንታ ጭንቀት ውስጥ የወደቀ ሆኖ ሩታ ግን ያው ከእህቷ ጋር በአሁኑ ሰዓት ፈታ ዘና ቀብረር እያለች ነው ያለችው። ስለዚህ ይህ ሙሉን ታሪክ ለማዳመጥ ቤቱን ሰብስክራይብ ያላደረጋችሁ ቤቱን ሰብስክራይብ እያደረጋችሁ እንድትከተሉን እንጠይቃለን። ሼር እያደረጋችሁ ላይክ እያደረጋችሁ ለሌሎች እንዲደርስ እንድታደርጉ እንጠይቃለን። እንዲሁም ደግሞ ኮሜንት እያደረጋችሁ ደግሞ እንድንወያይበትም ጭምር እየጠየቅን ስለ ሩታ እንሂድ እስኪ። ሩታ እንግዲህ በአሁኑ ሰዓት ያው ራሷን እያዝናናች ትገኛለች። ውድ እህቷን ይዛ ቀብረር ብላ በአሁኑ ሰዓት ዓለሟን እየቀጨች ፈታ ዘና እያለች ያለችበት ሁኔታ ነው ያለው። አብርሃም እንግዲህ ያው ጭንቀት ውስጥ ሆኖ በጭንቀት ውስጥ ገብቶ በተለያዩ ሙዚቃዎች ራሱን እያጨናነቀ አንዴ ሲወጣ አንዴ ሲወርድ መሰላል ላይ እያሳለፈ ያለበት ሁኔታ ነው ያለው። ስለዚህ እንግዲህ ሩታ የአብርሃምን ሕይወት በአሁኑ ሰዓት ውዝግብግብ ብልሽት አድርጋው ለራሷ ፈታ ዘራቶ የልጇን አባት የበደለች ሚስት ሆና ተሰምታኛለች። ስለዚህ ይህን ማድረጓ ሩታ ተገቢ ነው የሚለው ነገር ለእናንተ ልተውና ለኔ ግን በአሁኑ ሰዓት ያው አብርሃም እንደምታስቡት ያው እንደምታውቁት በጣም የዋህና ምስኪን የሆነ ልጅ ነው። ስለዚህ የዋህ ምስኪን ከመሆኑ የተነሳ ሩታ ያለችውን በአንድ ቃል ማለት ነው እሷን ሰምቶ ከውሽማው ጋር እንደተለያየ የምታውቁት ታሪክ ነው። እርሷ ግን ያው ከእህቶቿ ከወንድሞቿ ከቤተሰቦቿ ጋር ተመካክራ የአብርሃምን ሕይወት ስለዘላለም አበላሽታ ወዘጋግባው የሆነ አብዶም ጭምር ማየት የምትፈልግበት ሁኔታ ነው ያለ የሚመስለው። እንኳን ባለቤቱ እንኳን የወለደችበት ዝም ብላ እንኳን አብራው ለሳምንት ለ15 ያሳለፈችም ጭምር እስከማይመስል ድረስ ያለችበት ሁኔታ ነው ያለው። እደግመዋለሁ። አሁንም ቤቱን ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ ታሪኩን እንድትከታተሉ እጠይቃለሁ። ሼር ላይ እያደረጋችሁ ደግሞ ለሌሎች እንዲደርስ ታደርጉ ዘንድ እጠይቃለሁ። ምክንያቱም እናንተ ሰብስክራይብ ስታደርጉ ሚዲያችን በጣም ያድጋል። ካደገ ደግሞ የተለያዩ አዳዲስ ሐሳቦችን ለእናንተ በየጊዜው ይዘን እንቀርባለን። ስለዚህ የኛም ሐሳብ እንዲሞላ ሚዲያችንን ሰብስክራይብ ማድረግ እንዳይረሱ እና እንግዲህ እንዳልኳችሁ ነው ሩታ በአሁኑ ሰዓት የተዝናናች ያለችበት ሁኔታ ነው ያለው። አብርሃም ደግሞ እንግዲህ ጭንቀት ውስጥ ሆኖ ባይተዋራረሽኝ ያለ የተለያዩ የትዝታ ሙዚቃዎችን ጭምር እየከፈተ ቲክቶኩ ዓለም ላይ ነግሶ እየገነነ ያለበት ሁኔታ ነው ያለው። ስለዚህ የሩታ ተግባር ደግሞ በጣም ጥሩ ነው። ሩታ እንዲያረገች ሩታ ጀግና ሆነች እያላችሁም ጭምር ኮሜንት የምታደርጉ ስለሷ የምትሰሩ በጣም ብዙ ሰዎች አላችሁ። ይሄ ማያስማማ ነገር ነው። ምክንያቱም ሩታ የሰራችው ስራ በጣም ወንጀል ነው። ከሕግም አንፃር ወንጀል ነው። ከሃይማኖትም አንፃር ስናየው በጣም ወንጀል የሆነና የማይፈቀድ ተግባር ነው አከናውና ያለችው። እንግዲህ አንድ ሰው እየተወደደ እየተፈቀረ ልጅን የመሰለ ፍሬ ካገኘ በኋላ በሰው ሕይወት መቀለድ ማለት እንግዲህ ያው እንደምታውቁት በጣም አስጸያፊ የሆነ ነገር ነው። ስለዚህ ሩታ እያከናወነች ያለችው ነገር ይህንን ነው ውድ አድማጭ ተመልካቾቼ። እና ስለዚህ እስኪ የሩታን ተግባር ደግሞ እያበረታቱ ሩታ ጎበዝ፣ ሩታ እንደዚህ የሚሉ ደግሞ አንዳንድ ሰዎችን ሳይ በኮሜንትም በቪዲዮ ስራም ላይ ትንሽ ይሄ ከሰብአዊነት ያፈነገጠም ጭምር ነው። ምክንያቱም ሩታ ማለት የልጇን አባት ወደ እደት የመራች በጣም አወዛግባ ዋጋ እንዳይኖረው ጭምር ያደረገች ከሄርሜላ ጋር እንኳን የነበረውን ግንኙነት አቋርጣ በጣት ሳይተው ሰው ናት ወይም ሴት ናት። ምክንያቱም ቢያንስ ሩታ ትታው በሄደችበት ሰዓት ላይ ሄርሜላ ከጎኑ ሆና እያጽናናችው የነበረበት ሁኔታ ነው ያለው። ስለዚህ በሩታ የተነሳ ደግሞ ሄርሜላም ሸሽተዋለች። ምክንያቱም ያው ባለፈው እንዳያችሁት ነው አሞኛል ነይ አንድ ጊዜ ብሎ እንደታመመ አይነት ሰው ሆኖ ነው የጠራት። ከዛ በኋላ ያለማታሙን ደግሞ ስታውቅ ሄርሜላም ሁለተኛ እንዳጠራኝ እንደዚህ ዋጋ እየከፈልኩልህ አንተ እንደ ጨርቅ አውጥተህ እየጣልከኝ እኔ ለአንተ ካሁን በኋላ ዋጋ መክፈልም ጭምር አልፈልግም እያለች በጣም አዝናና በጣም በቃ ተበሳጭታ የተናገረችበት ሁኔታ ነው ያለው። ስለዚህ አብርሃም እንግዲህ ከሁለት አንድ ያጣ ሆኖ ተወዛግቦ ያለበት ሁኔታ ነው ያለው። እንግዲህ የአብርሃም ሕይወት ምንድነው የሚለው ነገር
ትንሽ አሳሳቢ የሆነ ያለበት ሁኔታ ነው ያለው። ምክንያቱም ለደህንነቱም ጥሩ ስለማይሆን ሩታ አብርሃምን ቀርባ ዳግም እያጽናናችሁ ባለቤትነቷን አረጋግጣ መቀበል መቻል አለባት የሚል ይሄ የግል ሐሳቤ ነው። ስለዚህ ቤቱን ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ ሼር ላይክ እያደረጋችሁ ለሌሎች እንዲደርስ ኮሜንት ላይ ደግሞ የእናንተን አቋም አሳውቁኝ። ለዛሬ በዚህ ይብቃልና ቸር ይግጠመን እያልኩኝ ሰናበታችኋለሁኝ።